ኢቢኤስ ማብራሪያ ሰጥቷል። ኢቢኤስ ቴሌቪዥን ከሌሊቱ 6 ሰዓት አካባቢ ሰሞኑን መነጋገሪያ የሆነውን እና ብዙ ጥያቄ የተነሳበት ፕሮግራም አስመልክቶ ከሌሊቱ 6 ጀምሮ ፕሮግራሙን አስመልክቶ ማብራሪያ እንደሰጠና በፕሮግራሙ ላይ ክፍተት እንደነበር በማብራሪያው ላይ ተቀምጧል። ሆኖም ኢቢኤስ ይህን ማብራሪያ ከሰጠ በኋላ ወዲያውኑ አንስቶታል። ወይም በሌሎች ሰዎች ሆን ተብሎ የተሰራጨ የውሸት ማብራሪያ ሊሆን ይችላል። አሁን ላይ ኢቢኤስ ማብራሪያ እንደሰጠ ተደርጎ እንደ ማስረጃ የቀረበው ከላይ በቴሌግራም የዜና ቻናሉ ላይ ለጥፎታል የሚል ስክሪንሻት ቢሆንም ይሄ ስክሪንሻት የተቀነባበረ ፎቶሾፕ ነው። ህዝብ በዚህ ልክ ሲደናገር ኦፊሻል የሆነ መረጃ ማብራሪያ አለመስጠት ምን የሚሉት ነው?